ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ ሰላም በዝቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው ናግ ያረገኝን ያስገረመኝንና ያስደነገጠኝን ያስቆጣኝን ቪዲዮ እንድንነጋገርበት ይዤላችሁ መጥቻለሁ። ከእዮሃ ሚዲያ ላይ ነው ያገኘሁት። የኪያንና የሰለሞን የልጁን እናት ቪዲዮ በተመለከተ ነው ይዤላችሁ የመጣሁት። እኛ ካሰብንበትና ከተመካከርንበት ለእናንተ በሚጠቅም መልኩ አዘጋጅቻለሁ። ያለንን ሀሳብ አስተያየት እናስቀምጣለን ማለት ነው። በተጨማሪም ደግሞ ይሄ ቪዲዮ እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ኮመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት እጠይቃችኋለሁ። ታዲያ የመጀመሪያው የረበሸኝ የሰለሞን የልጁ እናት ነች። የልጁ እናት ታሪክ ማናችንም እናውቃለን፣ መምጣት አልነበረበትም። እና እኔ ሴትዮዋን ለወቅስ አይደለም የመጣሁት፣ ሴትዮዋን አይደለም ሞቅሰው እዮሃ ሚዲያን ወይም ደግሞ ጋዜጠኛውን ነው ሞቅሰው። አይ ዶንት ኖ ሁ ኢዝ ሪስፖንሲብል ለዚህ ማለት ነው። ለእዮሃ ሚዲያ ሪስፖንሲብል የሆነ ሰው ማን እንደሆነ አይ ሃቭ ኖ አይዲያ። እና ምን ልላችሁ ነው እነሱ ያደረጉት ነገር ማለት ነው። የሰለሞን የልጁ እናት መጀመሪያ እኔ እሷም ትሁን ጤነኛ ማናቸው አሁን ማን እንደሚወቀስ ራሱ እዮሃ ሚዲያ ይወቀስ፣ አለም ሰገድ ይወቀስ፣ ወይ ሴትዮዋ ታሪኩን ይዘሽ መምጣት አልነበረብሽም ተብላ ትወቀስ፣ ማን መወቀስ እንዳለበት አይዶን ነው። እኔ ግን ያሰብኩበትን ነገር አስቤ ለወቅስ የመጣሁት እዮሃ ሚዲያንና አለም ሰገድን ነው እንጂ ሴትዮዋን አይደለም። ምክንያቱም ሴትዮዋ መጀመሪያውኑ በ13 ዓመቴ የ9ኛ ክፍል ተማሪ ነበርኩኝ። ሬፕ ተደርጌ ነበረ። ለዛውም ደግሞ ሞቶ ከተቀበረ በኋላ ማለት ነው። በመልስ በማይሰጥበት በኩል በሚያስጠላ መንገድ ስትመጣ ጤነኝነቷን ያጠራጥረኛል። ግን የእሷ ጤነኝነትን ያጠራጥረኛል። የእሷ እንደዛ ሆኖ ማለት ነው ስለሚያጠራጥረኝ ኢትስ ኦኬ ተብሎ ይታለፋል። ወይም ተሳስታ ነው ወይም ደግሞ ኖርማል አይደለችም ብላችሁ ታልፋላችሁ። ግን እዮሃ ሚዲያ እና አለም ሰገድ ማለት ነው እንደዚህ አይነት ነገር እዚህ ሀገር ላሉት ልጆች ሳታስቡ ሌላ ሰው ዳሜጅ የሚያደርግ ነገር ካደረጋችሁ በኋላ የስነ ልቦና አማካሪ እናመጣለን ምናምን እያላችሁ ስታወዛግቡ ትንሽ አይደብራችሁም? ማለት በሽታውን እየሰጣችሁ ሐኪም ማዘጋጀት ማለት ነው። ይሄ ዳክተሮች የሚያደርጉት ነገር የኮቪድ-19 ጊዜ ቫይረሱን ፈጥረውት ነው ምናምን የሚባል ወሬ ነበር። እናንተም አሁን እዛ ጋር ያደረጋችሁት ነገር እዚህ ሀገር ያሉትን ልጆች እንደሚጎዳ ሳታውቁ ቀርታችሁ ነው። ላይክ የስነ ልቦና እናክማለን ስለምትሉ ነው። እነሱ ላይ ህልውናቸውን የሰውን ህልውና የሚረግጥ ነገር አድርጋችሁ ህሊናቸውን የሚረብሽ ነገር የሚያውክ ነገር አድርጋችሁ ማለት ነው። ባይዘዌ እኔ ስለ ልቦና ሲባል ራሱ ልብን የሚመረምረው ፈጣሪ ብቻ ነው ስለሚባል ስለ ልቦና ሐኪም በሚባለው ነገር አላምንበትም በፍጹም። እና ስብዕና የጎደለው ነገር አድርጋችሁ ስታበቁ የስነ ልቦና ሐኪም እናዘጋጃለን ብላችሁ አባባሌ ገብቷችኋል። እንግዲህ አባባሌ ገብቷችኋል። እዛ ጋር ያደረጋችሁት ነገር እዚህ ጋር ያሉትን ቤተሰቦች በተለይ ልጆቹን ይጎዳል። ያህንን እያወቃችሁ ነው እስቲል ሰውን ማከም እንችላለን ብላችሁ ራሳችሁን እዛ ደረጃ ላይ ያስቀምጣችሁት ወይስ አውቃችሁ ነው የምታደርጉት? ዩዶን ኬር አባውት እዚህ ስላሉት ህፃናቶች ቤተሰቦች ያለፈ ነገር የማይመለስ ነገር በውስጥ መጨረስ የምትችሉትን ነገር እንዴት እንደዚህ ሚዲያ ላይ አምጥተህ ታስቀምጠዋለህ? ባይዘዌ ከእግረኛው ምናምን ባይኖሩ አይገርመኝም ነበር። ግን ከእዮሃ ሚዲያ ስለሆነ ያየሁት በጣም ነው የገረመኝ። እንዴት ያቀርባል እንደዚህ አይነት ነገር? ከዛ በኋላ ደግሞ ስነ ልቦና ማወቅ እንድትታከሙ የምትፈልጉ ነገር እንደዚህ አይነት ነገር ልጆችን ሜንታሊ እንደሚጎዳ ራስክ ታውቃላችሁ። እንግዲህ እንደዚህ የምታክሙ ከሆነ ማለት ነው። እና እንዲህ የሚደረግ ነገር ነውር ነው። አንደኛ ቸኮላችሁ፣ በጣም ቸኮላችሁ። ሰውየው ባረፈ በሳምንቱ ነው ምናምን ተቀበረ፣ ወዲያው ነው መታችሁ ሚዲያ ላይ የወጣችሁት። እና አትሊስት ቆይ ማለት ትችል ነበር። ቆዩም ደግሞ ይቅር በውስጥ ነገር መጨረስ ትችል ነበር። ለቀሩት ሰዎች የተነገረው ታሪክ ምንም ጥቅም የለውም።
አለስ ምንም ነገር ማለት ነው። ይሄ ሬፕ አደረገኝ ጎዳኝ ምናምን የሚለው ነገር ጥቅም የለውም። ዝም ብላ መታ ልጅ አለው ወንድማቸው ነው ተብሎ ተመርምሮ የሚያልፍ ነገር መታችሁ ያረፈን ሰው በመጥፎ ነገር ማንሳታችሁ ትክክል ነው ብዬ አላስብም። ግን እዚህ ልጆቹ ላይ የሚያደርገውን ነገር እያወቃችሁ ደግሞ ከሆነ ያደረጋችሁት ልክ አይደላችሁም። ካላወቃችሁ ደግሞ መደረግ አልነበረበትም። ከዚህ በኋላ ብዙ እንዳይቀጥል ስለፈራው ነው። እና አይዶን ነው ብቻ ገርሞኛል። እኔ ማን ነው ተጠያቂ? አሁን ሴትዮዋ ነች ተጠያቂ ወይስ ደግሞ እዮሃ ሚዲያ ነው? አለምሰገድ ነው? መቅረብ የሌለበት ነገር አንዱን የምትጎዱበትን ነገር አንዱን ማቅረባችሁ ልክ አይደላችሁም። ብቻ የተሳሳተ ነገር ነው ያደረግከው። እዚህ ላሉት ልጆች ጥሩ ነገር አይደለም የተደረገው ማለት ነው። መቅረት ይችል ነበር። በጣም መቅረት የነበረበትም ጉዳይ ነበረ እና ያሳዝናል። ያ በተረፈ ደግሞ እሷ ጋር እውነት የለም የምትሉ ሰዎች አልክ እሷ ጋር እውነት የለም እኔ ጋር ነው እውነት አለ የምትሉ ሰዎች ካላችሁ ልጅቷ የተናገረችው ስለ ሰለሞን ነው እና ሰለሞን መጥቶ አይ እሷ አይነሳም፣ ሰለሞን ሞቷል እኮ አርፏል፣ ተቀብሯል። እንዴ እንዴት እንደዚህ ይባላል? አይባልም እኮ። ሰለሞን መጥቶ መልስ ይስጥ እንዴ? የለም። እና እንደሱ ስትል ገረምከኝ። ቪዲዮውን ሳየው ምንድን ነው የተፈጠረው ማለት ምን ሆኗል አለምሰገድ ወይም ደግሞ እዮሃ ሚዲያ ምን ሆኗል ብዬ ነው ሳየው የነበረው ማለት ነው። እና በጣም ስለቸኮሉብኝ ነው ምን ሆኗል የሚያልኩት፣ በጣም ስለቸኮሉብኝ ነው እንጂ እንደዚህ አይነት መጥፎ ታሪክ መተው ከሞተ በኋላ መፍትሄ ለሌለው ነገር መተው ማለት ነው እዚህ ያሉት ልጆች መመለስ በማይችሉበት መንገድ አድርገው ታሪክ አድርገው መተው መናገራቸው በጣም ነው ያሳዘነኝ። እና ለዛ ነበረ ምን እያደረገ ነው አለምሰገድ ብዬ በድጋሚ ያየሁትና ብልግና ነው። በተጨማሪ ደግሞ የእንትናን የኪያን ሳይ መቼስ ሁላችሁም ደንግጣችኋል፣ ሁለቱንም ስታዩት እኔም ደንግጫለሁ። የኪያን ደግሞ ሳይ ምንድን ነው የሆነው? ልክ ሳያት ደስም አለኝ ደነገጥ ማለት ደስ አለኝ። መጀመሪያ ፊቷን ብቻ ስለሆነ ያየሁት ደስ አለኝ። ምክንያቱም አባት ይዛ መጣች እንዴ ብዬ ልጆቹ አባት ስላገኙ ደስ አለኝ። ግን ሴም ታይም ሌላ ታፒክ ይዛ መጣች ብዬ ደግሞ ደብሮኝ ነበረ፣ በጣም ደብሮኝ ነበር። እጭ ምናምን ብዬ ነበር። ከዛ ተነስቼ ምናምን ሰዓት ካሳለፍኩ በኋላ ሳየው ቴምር ሪል ስቴት ምናምን ይላል። ዋው ብዬ ደነገጥኩኝ። አላየሁትም። ፖዝ አረኩኝ፣ ሻይን አፈላው ምናምን እና ቁጭ ብዬ መመልከት ጀመርኩ ማለት ነው። እና በልቤ ግን በጣም ደንግጫለሁ። ምክንያቱም ቴምር ሪል ስቴት በቃ የደነገጥኩት እሷን ሳያት ከቴምር ሪል ስቴት ጋር እኔም ፐርሰናል ያጋጠመኝ ነገር አለ እና እሷን ደግሞ ሳያት የመጨረሻ ደነገጥኩኝ። በቃ ቴምር ሪል ስቴት ገብታ ህፃኖቹን የዮናስ ልጆች ለእኔ እንግዲህ እስካሁን ድረስ የዮናስ ልጆች ናቸው። የዮናስን ልጆች ሙልጭ አርጋ ልታስበላቸው ነው እንዴ? ዝንጀሮ ዮሴፍ ዱካሾ ላይ ይቀርብ የነበረው ቴምር ሪል ስቴት ላይ ቤት ገዝቷል። ይኸውላችሁ ውዴ ዱካሾ ቤተሰቦች እንደምን አላችሁ? ግን ዮሴፍ ማን ነው የሚሉ ሰዎች አይጠፉም። ዮሴፍ ማን ነው የምትሉ ሰዎች ካላችሁ እነዚህም ቪዲዮዎች አይታችሁ እንመለስ። እንግዲህ ሁለት እድል አለ። ዮሴፍ አንድም እንደተባለው ከዝንጀሮ ተወልደዋል፣ ካልሆነ ደግሞ የዛሬው ለየት የሚለው ምንድን ነው? ከዝንጀሮ የተወለደ ሰው አጋጠመን። በድጋሚ ሰላም ብለናል። እንግዲህ ዛሬ እጅግ ለየት ያለ የሰርፕራይዝ ፕሮግራም ይኖረናል ይዘ ነው። ዛሬ እንግዲህ የቤት ባለቤት የሚሆንበትን አማራጭ በአንድ መልካም ሰው አማካኝነት ዮሴፍ ከቴምር ሪል ስቴት ቤት ገዛ። እና ቴምር ሪል ስቴት ላይ ቤት ገዝቷል ብሎ አስተዋውቋል። እና እኔ እፈራለሁ። በቃ የዮናስን ልጆች አስበላቻቸው፣ እሷም ተበላች፣ ዝንጀሮ አለፈለት ምናምን ብዬ ደነገጥኩኝ። እኔ በቃ ተበሉ ብዬ ማለት ነው። ፕሮግራሙን እስከጨርሰው ድረስ አላመናል። በቃ በቆሜ ነው የጨረስኩት እና ገረመኝ። የዮናስ ልጆች ተበሉ ብዬ ግን
ገንዘብ ነው ይዛ የሄደችው ከቴምር ሪል ስቴት ማለት ነው። ለምን ደነገጥኩኝ ግን እኔ ለምን ገረመኝ ለምን ደነገጥኩ? ከቴምር ሪል ስቴት ጋር ፐርሰናሊ ምን አጋጠመኝ? ኢትዮጵያ ከመጣሁ በጣም ብዙ ጊዜ ሆኖኛል፣ ቆይቻለሁ። ከ20 ዓመት በላይ ሆኖኛል ሀገሬን መጥቼ ካየው ማለት ነው። እና ቤተሰቦቼ ማለት ነው በተለይ እህቶቼ እዛ ስቴብል የሆነ ላይፍ አላቸው፣ መኪና አላቸው፣ ቤት አላቸው፣ በየአመቱ ይሄዳሉ። እኔ ምንም ነገር የለኝም ኢትዮጵያ ውስጥ እና በየአመቱ ሲሄዱ ሁልጊዜ እንሂድ ምናምን ይሉኛል። ሰው እኔ ደግሞ ባካችሁ ነው ያልሄድም፣ እኔ መኪናም የለኝም ቤትም የለኝም ምንም ነገር የለኝም ኢትዮጵያ ውስጥ አልሄድም ብዬ አልሄድም። ከዛ በኋላ አሁን ላስት የር አካባቢ ሳይሆን የዛሬ 4 ወር ወይም ደግሞ የዛሬ 4 ወር አካባቢ በቃ አንቺ እሺ ብለሽን ሂጂ እንጂ ቤተሰቦችሽን ይዘሽ ምናምን ልጆቹን ይዘሽ ባለቤትሽን ይዘሽ ሂጂ እንጂ እኛ እዛ ቤት እንገዛልሻለን በሚል ይደራደሩና ይመጡና ይነግሩኛል። ከዛ በቃ እኔም እንዴ ቤት ከገዙልኝ ለምን ሄጄ አላይም ብዬ በዚህ ሰመር ልንመጣ ማለት ነው፣ በዚህ ጊዜ ልንመጣ፣ አሁን ትምህርት ቤት ሲዘጋ ልንመጣ ሰው ብዬ እሺ ብዬ ተስማማው ባቀረቡልኝ ዲል ማለት ነው። በዚህ አጋጣሚ እህቶቼ ላደረጋችሁልኝ ነገር በሙሉ በጣም ነው ማመሰግነው፣ በጣም ነው መወዳችሁ። ቴንክ ዩ ቬሪ ማች። ከዛ እሺ ብዬ ተስማማንና አንደኛዋ እህቴ ኢትዮጵያ ሄደችና ከዛ ከተወሰነ ጊዜ በኋላ ደውላ አልነበርኩም ለአንደኛዋ እህቴ ያው ቪዲዮ ኮል እንደምናደርግ ትነግራትና ቀጠሮ ይዘው ይለያያሉ። ልክ እንደ ነገ ቪዲዮ ኮል ከማድረጋችን በፊት እኔ እንደ ዛሬ ደወልኩላትና ኢንፎርሜሽኑ ልጠይቃት፣ ምን አይነት ቤት ነው፣ እንዴት ነው፣ የት ነው የሚለውን ኢንፎርሜሽን ልጠይቃት ብዬ ደወልኩኝ። ከዛ ስደውልላት ያው ነገረችኝ። እንደዚህ ቦታ ነው፣ ይሄ ቦታ ነው፣ ፒያሳ ላይ ነው፣ ጥሩ ነው፣ ሻፒንግ ሴንተር አለው፣ ገንዘቡም ቆንጆ ነው ምናምን ብላ ነገረችኝ። ከዛ ኦኬ እሺ ምንድን ነው ስሙ ብዬ ስላት ቴምር ሪል ስቴት ቴምር ሪል ስቴት ልጆቼን ልታስበላብኝ እኔን ልታስበላኝ ቴምር ሪል ስቴት ዝንጀሮ የሚኖርበት ማለት ነው። ኢማጂን እኔ በጣም ነው የገረመኝ፣ በጣም ነው የደነገጥኩት። በእህቶቼ የተነሳ እንግዲህ አስበውት አይደለም እና ልክ እንደሱ ስትለኝ ቴምር ሪል ስቴት ስትለኝ እንዴ እኔ ቴምር ሪል ስቴትማ በፍጹም አልፈልግም፣ ዮሴፍ እዛ ነው ያለው አልኳት ማለት ነው። ከዛ ስላት አንቺ ባለጌ ቅዱስ ዮሴፍ ነው የሚባለው፣ በዛ ላይ ደግሞ ዮሴፍ ንፋስ ስልክ ነው ያለው። አረ ምንድን ነው የምታወሪው? ዮሴፍ ከዝንጀሮ የተወለደው ዱካ ሾ ላይ ያለው ልጅ ብዬ እንዳለ ክሊፑን ላኩላ ማለት ነው። ከዱካ ሾ ቤት የገዛውን ምናምን አድርጌ ላኩላት። ከዛ በቃ እሷም ደነገጠች ልታስበላኝ። አይታያችሁም? እኔ አሁን የዮሴፍ ጎረቤት ሆኜ እየቧጠጠ ግርግዳ እየቧጠጠ ሲያድርብኝ አይታያችሁም? በስመ አብ ወልድ መንፈስ ቅዱስ። እና በቃ ይቅርብኝ እኔ አልፈልግም እዛ አልኳት ማለት ነው። ኦኬ አለች እና ከዛ ኦኬ አንድ ቦታ ልሞክራለች። እሺ ያልኩኝ 1 ሳምንት ቆየች እና አሁንም ቤት አገኘዋለች። ከዛ ኦኬ አሁንስ ደግሞ የት አገኘሽ ምናምን ብዬ ጠየቅኳት እና አሁንም ደግሞ ጄምሲ ነው ጄምሲ አለች ማለት ነው። ኧረ በለው አልሸሹም፣ ዞር አሉ። ያው ነው ለእኔ እኮ ያው ነው። ማን ነው ዘላለም የሚባለው አዘጋጁ ነው አይደለ? አንደኛው ልጅ ጄምሲ ነው የሚኖረው። ያ ዮሴፍ ዝንጀሮ ነው። ዮሴፍ ቴምር ሪል ስቴት ቤት ገዝቷል። ጄምሲ ላይ ደግሞ ዘላለም ቤት አለ። ኢማጂን እኔ አሁን ከሁለቱም ጋር ስኖር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። አይታያችሁም? ጄምሲ ላይስ አረ በይ በእናትሽ እኔ አልፈልግም። በቃ ከፈለግሽ ይኸውልሽ ጄምሲ ላይም እንዲህ አይነት ነገር ነው እና እኔ አሁን አይታያችሁም? ማን ነው አዘጋጁ? ማን ነው ስማቸው አንድ አይነት ነው የሚሆንብኝ። ዘላለም የሚባለው ልጅ መጥቶ ኮሪደር ላይ ውቃቢ ቃልቻ ምናምን የሆነ ነገር ሰይጣን ምናምን እየጠራ ሲቀርጽብኝ አይታያችሁም? እንዴት አድርጌ ነው ከነሱ ጋር በፍጹም አልኖርም አልኳት። ተይ ይቅርብኝ፣ ቤቱም አትግዢልኝ፣ አትግዙልኝ፣ ወይ ተከራይቼ ወይ አንዳችሁ ጋር ጥገኛ
ቁጭ ብዬ መጥቼ አርፋለሁ እንጂ ሀገሬን አይቼ እሄዳለሁ እንጂ እኔ ልጆቼንም በዝንጀሮ አላስበላም። አልፈልግም፣ ይቅርብኝ አልኳም ማለት ነው። ቁርጥም አድርገው ሊያስበሉኝ በእርግጥ አውቀው አይደለም እነሱ ግን። በተረፈ ደግሞ ይሄ የዝንጀሮ የሰራሁት ፎቶ ላይ እየመጣችሁ ማለት ነው እየመጣችሁ ዝንጀሮ አይባልም ዘላለም ነው ምናምን ዞል ምናምን አላለም የምትሉኝ ሰዎች እኔ አይደለሁም ዝንጀሮ ሰው ወለደ ያልኩት። እና ቪዲዮን ገብታችሁ ተመልከቱ። ቪዲዮን ፖስት አድርጌዋለሁ። በተረፈ ግን ምንም የተጋነነ ነገር እንዳውም አልሰራውበትም። ሰው የመጣችሁ ከታች ወይ አስተያየት አትስጡኝ ወይ ደግሞ ዘረኛ አትሁኑ። ለዝንጀሮ አግዛችሁ እኔን አትስደቡኝ። እናንተ ዝንጀሮ ደፍራችሁ ከሆነ ዝንጀሮ ደፍራችሁ ሰው ይወልዳል? አይዶን ነው እሱን እንኳን ጥናትም አላረኩበትም። ግን ዝንጀሮ ወልዳችሁ ዝንጀሮ ደፍራችሁ ከሆነ ሄዳችሁ እጅ መስጠት አለባችሁ እንጂ መታችሁ እኔ ጋ ዝንጀሮ እንደዚህ አይባልም። ሰው ለሰው ነው እንጂ የሚታገዘው። እኔ እኮ ዝንጀሮ ሰው አይወልድም እኮ ነው ያልኳችሁ። እንዴት አይባልም ምናምን ትሉኛላችሁ እኔ ጋ መታችሁ። ሊወልድም አይችልም፣ ሬፕም አያደርግም እኮ እሱን ነው የምላችሁ። ማለት ሬፕ ለማድረግ ዝንጀሮ ሬፕ ለማድረግ ፓንታችሁን ማውለቅና ማፈንደድ ማጎንበስ አለባችሁ። ገብቷችኋል? በጣም ባለጌ ታደርጋላችሁ ሰውንና ዝንጀሮ በፍጹም ሊደፍራችሁ አይችልም፣ አለስ እናንተ ካልደፈራችሁ ማለት ነው። የምታወሩትን ነገር ለይታችሁ እውቁ። ይህ ደግሞ አንድ ጊዜ አይደለም፣ በጣም ብዙ ጊዜ ነው እንዳለ ነው። ይሄ ዘላለም የምትሉት ልጅ ከነ ቤተሰቡ በዛም በዚህም ሄዱ ዝንጀሮ 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 ነው የሚለው። አይ ሃቭ ኖ አይዲያ ለምን ዝንጀሮን ጠምዳችሁ እንደያዛችሁት እግዚአብሔር ይውቀው። እና እኔ የምላችሁ ዝንጀሮ ወይም ደግሞ እንስሳ ከሰው ጋር መኖር አይችልም ነው እንጂ በቴምር ሪል ስቴት በኩል የመጣችሁ ቴምር ሪል ስቴት የከሌ ነው አይ ዶንት ኬር። የማንም ሰው ይሁን የማንም ያለኝን ሀሳብ አስተያየት ነው የማስቀምጠው። እንዲህ አይነት ነገር አንባልም ማለት የለም ብለው የሚሉ ከሆነ ፕሩፍ ማድረግ ዮሴፍ ከዝንጀሮ ተወልዷል ምናምን ብለዋል። ምንም ሰርጀሪ ምናምን ቀለኞች ሰይጣን ሰራው ምናምን ዶንት ያህንን ነው ያልኩት። ደግሞ ቴምር ሪል ስቴት ላይ ቤት ገዝቷል። እኔ ቴምር ሪል ስቴት የአረብ ይሁን የምን ይሁን ምንም አያገባኝም። ዝንጀሮ ማስገዛት ወይ መስጠት መሸጥ አልነበረባቸውም ለዝንጀሮ። ፊቱን አይተውት ይሁን አዩት ይሁን እሱን ያጣራሁትም ነገር የለም። ገብታችሁ ይሁ ምንም ያደረኩት ነገር የለም። የተሰራ ነገር ነው የሰራሁት። እንዲህ አይነት ነገር እኮ ሳይ ነው ማን ነው በሽተኛ? ማን ነው መድኃኒቱን ያልወሰደ? ማን ነው በቃ ሳያጨስ ወደዚህ ተፍ የሚለው? ማን ነው ጤነኛ? ግን በሽታውን ይዞ መጥቶ የሚሰጣችሁ ሰው ነው ወይስ በሽታውን አምጥቶ ተቀብሎ ለእናንተ የሚሰጣችሁ ሰው ነው? እንደዚህ አይነት ነገር አስተውለን ማናደርግ ከሆነ ማለት ነው። አንድ ነገር ስናደርግ ሌላውን ሰው ይጎዳል ብለን ካላደረግን ፖይንት ኦፍ ቪው ራሳችንን አስቀምጠን ይሄን ነገር ስናደርግ እከሌን ይጎዳል ወይ፣ እህቴን ይጎዳል ወይ፣ ወንድሜን ይጎዳል ወይ፣ ጎረቤቴን ይጎዳል ወይ ብለን ካላየንና ካላደረግን እርስ በርስ ነው የምንጎዳዳውና እንደዚህ አይነት ነገር መታሰብ አለበት ብዬ አስባለሁ። በተረፈ ግን እዮሃ ሚዲያ ፕሊስ የልጆቹን ነገር አትሊስት ፋሎ አፕ ማድረግ አለብህ፣ ወይም ደግሞ የጀመርከውን ነገር መጨረስ ያለብህ መስሎ ይሰማኛል። ቪዲዮ እንደዚህ ይረዝማል ብዬ በፍጹም አላሰብኩም። በጣም ይቅርታ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ሰዎች እግዚአብሔር ያክብርልኝ። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። በሚቀጥለው ዝግጅት እንገናኛለን። አመሰግናለሁ። ሰላም ዋሉልኝ። ባይ ባይ።